በዛሬው ዕለት ደግሞ የምነግራችሁ ምንድነው፣ በተለይ በስደት ላይ ያለች ሴት ከሆንሽ ይሄ ላንቺ ነው። ምንድነው በስደት ላይ ስትኖሪ ብዙ ጊዜ ገንዘብሽን ያለሽን የስራ ሁኔታ እንደው ስደት ቢሄዱን እንጂ እቅድ አውጥተሽ አላማ ጽፈሽ ለዛ አላማ ልትሞችለት ትወጫለሽ። በእርግጥ ግን እነዛ የጻፍሻቸው ነገሮች አላማ አይደሉም። እዛ ሄጄ ሰርቼ እንደዚህ አድርጌ እመልሳለሁ ትያለሽ። ገንዘብሽን እንዴት ማስተዳደር እንዳለብሽ ግን እንዴት አድርገሽ ሀብት መፍጠር እንዳለብሽ ግን በጊዜ ሂደት እንኳ ለመማር እድሉ እያለሽ ብዙ ጊዜ ትዘገያላችሁ። በዚህ ምክንያት ብዙዎቻችሁ ወደ ሀገር ቤት ስትመለሱ እንቆጥበዋለን ወይ ይቀመጥልናል ከምትሉት ገንዘብ ሩቡን ራሱ ማግኘት እንደ ተድላ ነው፣ አይገኝም። ምክንያቱም ሰዎች እናንተ በስደት ስትሰሩ እነሱ ከስር ከስር ያወጡታል፣ አንዳንድ ነገር ይጠቀሙበታል። ገንዘብ ሲወጣ ከእጅ በጣም ቀላል ነው። በተለይ ሰውየው ካልሰራበት ሲያወጣው በጣም ቀላል ነው የሚሆነው። ለተፈለገው ዓላማ ላያውለው ይችላል። በቃ ይሰራል፣ ትጨምርበታለች፣ እኔ የሚጨምርበታል ሰርቼ ይልና ድንገት ስትመጪ ሁሉ ነገር ባዶ ይሆናል። ተሰራ የሚሉበት ቤት፣ መኪና፣ ሌሎቹም ነገሮች 79 አይደለም 95% ውሸት ሊሆን ይችላል። የዛን ጊዜ አንቺ ወደ መታመም፣ ወደ ማልቀስ፣ ወደ ብቸኝነት እንዴት ሰዎች እንዲህ ይጨክናሉ ብሎ ያዙ ልቀቁኝ ወደ ማለት ትገቢያለሽ። ይህ ሁሉ ስህተት ግን የማን ነው? የሰዎቹ አይደለም፣ ያንቺ የራስሽ ስህተት ነው። እንዴት አድርገሽ ከይሄ ነገር ከደረሰብሽም ካልደረሰብሽም እንዴት አድርገሽ ይህንን ስህተትሽን ማረም እንዳለብሽ በእነዚህ መሰረታዊ በሆኑ የህይወት ቁልፍ ጉዳዮች ላይ ምክረ ሀሳብ ሰጥሻለሁ። አንደኛ፣ በዚህ ዓለም ላይ ስትኖሪ እግዚአብሔርን የመጀመሪያው የህይወትሽ ክፍል ላይ አስቀምጡ። የመጀመሪያው ክፍል ላይ ማስቀመጥ ያስፈልጋል። ከእግዚአብሔር ጋር ያለሽን ህይወት ማጠንከር አለብሽ። በስደቱ ዋይፋይ ያለሽ ስልክ ይኖርሻል። ከእግዚአብሔር ጋር ያለሽን ነገር የሚያዳብሩ ግሩፖች፣ መንፈሳዊ ትምህርቶችን መማርና በኦርቶዶክስ ሃይማኖትሽ መበልጸግ ያስፈልጋል። ሌላ ሃይማኖት ተከታይም ብትሆኚ በዛ ሃይማኖትሽ በደንብ ጎበዝ መሆን፣ በደንብ ራስሽን ማዳበር ይጠበቅብሻል ማለት ነው። ሁለተኛ፣ የራስሽ የሆነ ዝግ አካውንት ከፍተሽ ከሀገር ቤት ማለት ነው ዝግ አካውንት ከፍተሽ መምጣት ነው። ያ ገንዘብ ሰዎች ሄደው ምን እንደገባ ሊያዩ ራሱ ይችላሉ። ሊያዩ ይችላሉ። ነገር ግን ማውጣት አይችሉም። ከፈለግሽ ደግሞ ሊያዩ ራሱ እንዳይችሉ ማድረግ ትችላለሽ። ዝግ አካውንት ገንዘብ ትልኪያለሽ፣ ይቀመጣል። በተለይ ይሄ ዝግ አካውንት ስትከፍቱ የውጭ ምንዛሬን ማስቀመጥ የሚችል አድርጋችሁ ማውጣት ትችላላችሁ። ባንኮች ለዚህ ሞቶ ነው የሚያወጡላችሁ። ስለዚህ ዝግ አካውንት ከፍተሽ የምትሰሪበትን ገንዘብ መላክ ነው ወደዛ አካውንት። አንቺ ህይወትሽን ቀይረሽ ሰው ሆነሽ ነው ሰዎችን መቀየር የምትችይው። እዚህ ጋር ምንም አይነት ኮምፕሌን እንዳታነሱ፣ ሀቁን ስንነጋገር ማለት ነው። ስለዚህ ለቤተሰቦችሽ መርዳት እንኳን ብትፈልጊ ሌላውን ገንዘብ ቆረጥ አድርገሽ ከዛ ላይ መላክ ትችያለሽ። ሌላውን ከግማሽ በላይ የሆነውን ደግሞ ወደ ራስሽ ካዝና መላክ ትችያለሽ። ምክንያቱም ወጣትነት እንደዚህ አይቀጥልም። ትደክሚያለሽ። የምትሰሪው እንደ ሌሎች ወጣቶች አይደለም። 3 ቤት 4 ቤት ነው የምትሰሪው። ለ8 ቤተሰብ ምናምን ነው የምትሰሪው። ያ ጉልበት ያልቃል። ኦኬ። ስለዚህ ገንዘብሽን በዚህ አካውንት ማስቀመጥ አንደኛው ወሳኙ ነገር ነው። ብዙዎቻችሁ ግን የምታደርጉ ሰው ትበትኑታላችሁ። ከዛ በቃ ውጪ ሌላ ሀገር እንኳን ሌላ ሀገር ከእናንተ እጥፍ የሚከፈለው
ስደተኛ ራሱ እንደናንተ ገንዘብ አያወጣም። ስለዚህ እናንተ በጣም ተበትናላችሁ። በኋላ ሳታውቂበት ቀርተሽ ትባያለሽ። ያው ትችይዋለሽ ማለት ነው። አንዳንዶች ከቁጥጥራቸው ሆነው ለራሳቸው ህይወት በሚያሰጋ ደረጃ የሚወድቁበት ሁኔታ አለ። ስለዚህ እንዳትወርቂ ዝግ አካውንት ከፍተሽ መሄድ ነው። አሁን ዝግ አካውንት ከሌለሽ ሀገር ቤት ለእረፍት ሄደሽ ከፍተሽ መመለስ ነው። በዛው ያለሽን ነገር ማየት ትችያለሽ። በራስሽ ገንዘብ ለማኝ ነው የምትሆኘው። ስጡኝ ባካችሁ ራሱ ከባድ ነው። እንግዲህ ወደ ሌላኛው ልሂድ። ሌላኛው መሰረታዊ ጉዳይ በምትሰሪው ገንዘብ ቆጥበሽ እዛ በስደት ልትኖር ትችያለሽ። እንግዲህ ብዙዎቻችሁ ለ2 ዓመት ብላችሁ 5 ዓመት፣ ለ5 ዓመት ብላችሁ 10 ዓመት፣ ለ10 ዓመት ብላችሁ 20 ዓመት ነው በስደት የምትቆዩትና ምንም ነገር የቋሚ ንብረት ሳይኖርሽ ተመልሰሽ ሀገር ቤት መግባት ደካማነት ነው። ምክንያቱም ሀገር ቤት ካለ አንድ ተቀጣሪ በላይ ይከፈልሻል። ያንን ቆጥበሽ የሆነ ሀብት ነገር መክፈት፣ የሆነ ቋሚ የሆነ ንብረት ማበጀት ያንቺ ኃላፊነት ነው። ሼር መግዛት፣ ቤት መግዛት፣ መኪና እንኳን ወጪ ያስወጣል፣ ግን ቢከራይ ከአንቺ እኩል ገንዘብ ማምጣት የሚችል ነው። በተለይ ቤቶች መግዛት፣ መሬት መግዛትን ታርጌት አድርጋችሁ እህቶቻችን እዛ ላይ ትኩረት ብታደርጉ፣ የገጠርም ሆነ የከተማ መሬቶችን ብትገዙ ነገ ወደ ሀገር ቤት ስትመለሺ ስፈልጊ አከራይተሽ መኖር ትችያለሽ፣ ስፈልጊ መሸጥ ትችያለሽ፣ ስፈልጊ ማረፍ ትችያለሽ። ሰውን አይን አታይም። አርፈሽ ዘና ብለሽ መጦሪያ፣ ወጣትነትሽን ማለምለሚያ፣ ለተሻለ ነገር መነሳሻ ይሆንሻል ማለት ነው። እነዚህን መሰረታዊ ነገሮች ማድረግ አለብሽ። የመጨረሻው ነገር ምንድነው? ሶስት ነገር ነው የምነግራችሁ እህቶቼ ማለት ነው። ብዙዎቹን ሊያስቀይም ይችላል ይሄ ነገር፣ አይመለከተኝም። አንደኛ በፍጹም ኦቨር ማለት ነው በገንዘብ ደረጃ ሰውን ማመን አይቻልም። ያው ሰዎች ገንዘብ ሊቀይራቸው ይችላል። ስለዚህ በጣም ብዙ ገንዘብን ሰዎች ጋር አታስቀምጡ፣ እዛው ባንክ ላይ አስቀምጡት። ሁለተኛ በዋዛ በፈዛዛ የሚያልፍ የስደት ህይወት አይኖርሽ። ይሄ መዞሩ ሰው መተዋወቁ ምናምን ይደርሳል። የኔ የወጣሽው ተቸግረሽ እንደሆነ አትርሺ። ባይቸግርሽ እንኳን ስደት ይቅርና አታየውም፣ ዞር ብለሽ ኤርፖርቱንም አታየውም፣ ሌላ ሀገር ለመሄድ ካልሆነ ለመዝናናት ካልሆነ በስተቀር። የወጣሽበትን ዓላማ አትርሺ። በስደት ጥሩ ጓደኞች ይኖራሉ፣ መጥፎም አሉ። እንግዲህ ከመጥፎዎቹ ራስሽን እንዴት መጠበቅ እንዳለብሽ በሌላ ቪዲዮ እነግርሻለሁ። መልካሞቹንስ እንዴት መያዝ እንዳለብሽ እንነጋገራለን። በኋላ ተመልሰሽ እዛው ማህበረሰብ ውስጥ ስለምትገቢ ከማህበረሰቡ መገለል የለም። ራስሽን በማህበረሰብ ውስጥም የራስሽ ዓላማም በመንፈሳዊም ዓላማ እያዳበርሽ መሄድሽ ጠንካራና ብልህ ያደርግሻል። አልቃሻና ነፍራቃ ሴት አያደርግሽም። በራስሽ እድል፣ በራስሽ ጉልበት፣ በራስሽ ገንዘብ አልቃሻ ከሆንሽ፣ ምታለቅሽ ከሆነ ስተቱ ያንቺ እንደሆነ እንዳትረሺ። ስተቱ የማንም አይደለም። ገንዘብሽን የሚወስዱም የነሱ ስተት አይደለም፣ ያንቺ ደካማነት ነው። በዚህ ደካማነትሽ እየተጠቀሙ ነው ያሉት። ደካማነትሽን መሙላት ደግሞ ያንቺ ኃላፊነት ነው። እስከ መቼ ነው እንባሽን የምታወርጂው? አስተካክዩ። ሁሉም ነገር ይስተካከላል። በዚህ ጊዜ ብዙ ሰዎች ሊቀየሙሽ ይችላሉ፣ ሊያዝኑብሽ ይችላሉ፣ ተቀይረሻል ሊሉ ይችላሉ። ተቋቋሚው በኋላ